እንደምን አላችሁ? ደህና ናችሁ? የማሮቼ ውዶቼ ፍቅሮቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ ተከስቻለሁ ማለት ነው። እንግዲህ እዚህ ጋር ነው የምታዩት የሚገራርም አልባሳት ነው ማለት ነው። ሱሪዎች አሉ፣ ቲሸርቶች አሉ፣ እንዲሁም ደግሞ የሚያማምሩ ቀሚሶች አሉ ማለት ነው። የክረምት ልብሶች እና እዚህ ጋር ሱሪው ማለት ነው ወድጀው፣ ነገር ግን በጣም ረጅም ነው። አልገዛሁትም፣ ዝም ብዬ አይቼው ወጣሁኝ ማለት ነው። እንዳያችኋቸው እነዚህ ቀሚሶች ናቸው ማለት ነው። ታያቸው በጥቋቁር በጣም በሚያማምሩ ማለት ነው። እና ጃኬቶች፣ የክረምት ጃኬቶች ማለት ነው። ሱሪዎች፣ ጅንስ ሱሪዎች፣ የጅንስ ሱሪ አላባሾች፣ ቲሸርቶች፣ ሹራቦች በጣም የሚያማምሩ ሱሪዎች። በነገራችን ላይ ርካሽ ናቸው ማለት ነው። ይህ 8 ብር 12 ብር የሚባለው በጣም ቆንጆ ሱሪ ነው። ነገር ግን እኔ ከቁመቴ ጋር አልሆነኝም ማለት ነው። እና ዛሬ ይዤላቸው የመጣሁት ይህን ቪዲዮ ማለት ነው ሼን ላይ ወይም ደግሞ ቲሞ ላይ ለምትጠልቡ ሰዎች ነው ማለት ነው። እኔ ከዚህ በፊት ጠልቤ ቁጭ ነው ያደረኩት። ይሄ እንግዲህ እንደምታዩት ሞል ውስጥ ነው ማለት ነው። በጣም የሚያማምር በቃ ዝም የሚያስብል ማለት ነው። ይሄ ቱታ ደግሞ እዩት፣ ከርቀት ነው ያየሁት፣ ግን እየሮጥኩ ሄድኩኝ። ነገር ግን ቁመቱ ለኔ አይሆንም ማለት ነው። አየውኝ ዋጋውን፣ ከዛ ተቸው ተመለስኩኝ። በቃ አይሆነኝም እና ከቲሞ ወይም ከሼን ከምትጠልቡ እንደዚህ እንትን ውስጥ ሞል ውስጥ ገብታችሁ የምትፈልጉትን በጣም እያቸው እንዴት እንደሚያማምሩ ሹራቦች እዩዋቸው፣ የክረምት ማለት ነው። በጋም እንደዚሁ የበጋ አለ ማለት ነው። እዩዋቸው፣ እነዚህ አሁን በጣም የሚያማምሩት ማለት ነው። ይህ ሁሉ የሚገዛ ብር ቢኖረኝ ይሄ በተለይ ማለት ነው አየሁትና መለስኩት፣ ግን ገዝቼዋለሁ ማለት ነው። ይሄንና አንድ ነጭ ሹራብ ገዝቻለሁ ማለት ነው። እና ይሄ በጣም ነው የሚያምረው። የእጁት እንዴት እንደሚያምር ከሱሪ ጋር ከቀሚስ ጋር ከተለያየ ነገር ጋር መልበስ ትችላላችሁ ማለት ነው። እንዴት እንደሚያምር እንደውም ካሜራው ሰው እየገባብኝ ስለነበረ እንትን ነው በደንብ አልቀረጽኩትም ማለት ነው። ሰው እንዲገባብኝ አልፈለኩኝም። እና ይዋቸው ሹራቦቹ እንትን ሸሚዝ አለ፣ የሚያማምር ሸሚዝ፣ ሱሪ፣ ቱታ የሌለ ነገር የለም ማለት ነው። ስላችሁ ከሼን ጋር ዋጋው ተመሳሳይ ነው። ሼን ላይ አሁን ስንጠለብ እኔ የሆነ ቀሚስ መጥቶልኝ ማለት ነው ስፌቱ በጣም የሚያስጠላ ሼን ላይ ወይም ቲሞ ላይ የምትጠልቡ እኔ ጠልብ ያለው ጌጣጌጦች፣ ልብስ ግን እንዳለ ጌጣጌጦቹ አንድ ቀን እንደለበስኳቸው ፌድ ነው ያደረጉት ማለት ነው። እንዳለ ነው የጠቆሩት። እና እዚህ ጋር ሹራቡ በጣም ነው የሚያምረው ማለት ነው። ይሄ ጥቁሩ ራሱ ማለት ነው። ካሜራው በጣም እየተሳቀቁ ስለነበረ በደንብ አልቀረጽኩትም ማለት ነው። ሰው በጣም በቃ በጣም ሰው አለ። እንዴት ብዬ ልንገራችሁ? ሰው በነፃ ነው እንደሚሰጠው ምናምን የሚታደለው እየታደለ ነው እንደ ምናምን ሁላ ነው ያልኩት ማለት ነው። በጣም ብዙ ሰው አለ ብታዩ። እና ሼን ላይ ከምትጠልቡ የሚመቻችሁ ልጆች አላችሁ ማለት ነው። እና ሞል ውስጥ ገብታችሁ እንደዚህ በጣም ያማምሩ እያቸው። እነዚህ አሁን በጣም ነው የሚያምሩት። ዋው! ጫማ አለ፣ ሁሉም ነገር አለ። በቃ ብር ብቻ ይኖራችሁ እናንተ ማለት ነው። እና ሱሪዎችን እያቸው በነጭ በጣም ዘናጭ ሆኑ ሱሪዎች አሉ ማለት ነው። እና ሼን ላይ አትጥለቡ። እንደኔ ሼን ላይ ከምትጠልቡ ማለት ነው ምንድነው ሞል ውስጥ ገብታችሁ የምትመርጡት ልብስ ሁሌም ትለብሱታላችሁ። የሸን ልብስ ግን ማለት ነው አገር ቤት ሄዳችሁ ራሱ ለመልበስ በጣም ነው የሚያሳፍረው፣ የሚያስጠላው። ሳልቫጅ ነው የሚመስለው አንድ ቀን ካጠባችሁት በኋላ ማለት ነው። እና ልብስ ከገዛችሁ አይቀር እንደዚህ ሞል ውስጥ ግዙ ማለት ነው ብዬ መክራችኋለሁ። እኔ ቲሞ ላይ የጠለኩት ጌጣጌጥ የጣት ወርቅ ብገዛበት ይገዛልኝ ነበር ማለት ነው። ያ ሁሉ ሲያብለጨልጭ ምናምን ማለት ነው። በጣም ወደድኩትና ገዝቼ አንድ ቀን ስለብሰው በቃ ጥቁር ይላል ማለት ነው። እና አንደኔ አትግዙ ማለት ነው የምለው። ሼን ላይም ደግሞ ቀሚሶች እኔ ጫማ ብቻ ነው ሼን ላይ እየወጣልኝ ማለት ነው። አንድ ቀሚስ መጥቶልኝ መለስኩት ማለት ነው። ከዛ በጫማ ቀየርኩት። ጫማው ግን እንደው መቼ ለብሼዋለሁ ይሻላል። ከዛ ውጭ ያሉ ነገር ግን ሼን ላይም ሆነ ቲሞ ላይ ያሉ ልብሶች ከለርፉል ናቸው። ከዛ እኛም ደግሞ ያንን ከለርፉል ስናይ እናዛለን። የሚመጣልን ግን ስፌቱ ራሱ በጣም ነው የሚያስጠላው ማለት ነው። እና እነዚህ ቀሚሶች ናቸው እንደምታዩቸው በጣም የሚያማምሩ ማለት ነው።
ሼን ላይ 12 ብር ነው አንድ ጉርድ ቀሚስ ማለት ነው። እዚህ ጋር 10 ብር። ይኸውን 10 ብር ነው። በጣም የሚያምረው እዩት እንዴት እንደሚያምር 10 ብር ነው። ጥቁር ቀሚስ ነው። ከማንኛውም ጋር የምትለብሱት አያችሁት 10 ብር እና ሼን ላይ አትጥለቡ። የምር ይቅርባችሁ። ወይኔ ያያችሁ ከለሩ ራሱ ዝም ያለ ነው። በጣም የሚያማምር ነው። ልበላችሁ ማለት ነው። ጌጣጌጦች አሉ እዛ ጋር። በጌጣጌጦች በኩል አልሄድኩኝም ማለት ነው። እኔ ልብስ ነው የፈለኩት እና ልብሶች ጋር ነበረ ትኩረቴን ያደረግኩት እላችኋለሁ። ድካማ ውስጥ እና እንደምታያቸው ሹራቦች የክረምት ታያቸዋቸው የክረምት ሹራቦች ናቸው ማለት ነው። በጣም የሚያማምሩት በተለያየ ከለር በቃ በምትፈልጉት ከለር አለ። ከለራቸው ደግሞ በጣም ደማቅ አይደሉም። የሆነ ዝም ያሉ ነገር ናቸው። አያቸው ጃኬቶች፣ ሚኒ ጃኬቶች አሉ፣ ትልልቅ ጃኬቶች አሉ። በጣም የሚያማምሩ እዚህ ጋር አያችሁት። እዚህ ጋር እነዚህ ቀሚሶች ናቸው። ሙሉ ቀሚስ የምትፈልጉ ማለት ነው። እና ዋጋው ራሱ ማለት ነው ይሄ ይሻላል እንደውም። ይሄ ግን ፋሽን አልፎበታል። ሱሪ ማለት ነው ይመስለኛል። በጎንና በጎን ያለው ግን እንትን ነው የሚያምር ሱሪ ነው። ዘናጭ ሱሪ ነው ግን ፋሽን አልፎበታል። ፋሽን ተከታይ ነሽ እንዳትሉኝ አይደለም። እና እዚህ ጋር እያችሁት እንዴት እንደሚያማምር። እኔ ሁሌም ቢሆን ሞል ውስጥ ነው የምገዛው። በአመት አንዴም ለምን አልወጣም? ምክንያቱም ሞል ውስጥ የገዛችሁትን ልብስ ትለብሱታላችሁ። ሼን ላይ የገዛችሁትን ልብስ ግን እዚህ አስቀምጣችሁት ወደ ሀገር ይዛችሁ ገብታችሁ ሀገር ቤት ለመልበስ ራሱ ያስጠላል። በጣም ሰስ ነው፣ ያሳያል። ቀሚሱ ራሱ ለብሳችሁት የሆነ ሙልፍጥ ነው የሚለው ማለት ነው። እና እኔ ሼን ላይ እንዳትጠልቡ ነው የምለው ማለት ነው። ያቻቸው ጃኬቶች ሁሉ እነዚህ የመሳሰሉ የሚያማምሩ ናቸው ማለት ነው። ይህን ይመስል ነበረ የዛሬው ቪዲዮ የኔ ውዶች። ቻው፣ አይወዳቸዋለሁ።